ቲጂዬ የአራቶቹ ልጆች የክርስትና እናት ብዙ ከእናንተ ጋር ቆይታለች። ከእናንተ ጋር ነበር የምትገባ፣ ታውቋታላችሁ ከጥንት ጀምሮ ከኛ በፊት። እኔ ናኒ ህይወት እንኳን በቅርብ ነው ከላይ ሆነን ነው የምናየው። ያው ዩቱቡ ከህፃንነታቸው እንከታተላለን። ቲክቶክ ውስጥ ስንገባ ግን በቅርብ ነው የገባ ነው። እንደዚህም ገስት ላይ መግባት የጀመር ነው ምናልባት 6 ወር ምናምን እንደዛ ሊሆን በብሌን ቤት ነው እንደውም ይመስለኛል። እና በቲጂዬ ቤት ቲጂ ትንሿ ቤት ከዛ ወደ ብሌን አሁን እንደዛ ነበርንና በመጠኑ ነው። ግን እሷ ከመጀመሪያው ጀምሮ ከእናንተ ጋር ከማዳም ቅመሞች ጋር ሁልጊዜ አብራ የምትሆን ብዙ መስዋዕትነት የከፈለች። አንዳንዴ የሰው ልጅ ስህተት ይሰራል። ማንም ሰው ፐርፌክት አይደለም። ጥፋትም ስትሰራ እርስ በርስ እየተራረማችሁ የሆነ ነገርም ሲኖር ቲጂዬ ደውሉልኝ፣ ደውዪ እስቲ ጠይቂያቸው እያላችሁ ብዙ ነገርን አሳልፋለች። ያው ከነዚህ ልጆች ጋር በጣም ቅርብ ነች፣ አሁን ቅርብ ነች። እና እኔ ከኛ ጋር ትደዋወላለች። ያው አገኛታለሁ እንትን እላታለሁ። እኔ ጠፍታብኛለች ይህን ሰሞን በውስጥም ስለምንነጋገር። ቲጂ በቀደም ሰሞኑን በተፈጠረው ነገር ሰሞኑን ያው እነ ብሩክ ከዛች ልጅ ጋር ወደ እንትን በሄዱበት ወቅት ያው ደስ ስላላላት ብዙም ልጆች ደግሞ ወደ እሷ መልእክት እያስተላለፉ ነበር። እባክሽ ቲጂ ከዚች ልጅ አስጤልን የዚች ልጅ ሁኔታ እያሉ የፈሩ ሰዎችም ስለ እንትን ስለሚሉ አጋጣሚ እንደዚህ ገስት ላይ ስትገባ የሆነች ልጅ ስለምን ችግር አለው ምናምን ብላ ስትናገር እሷ የሆነ አስተያየት ሰጥታ ነበር። ያችን አስተያየት ቆርጠው ሀቢባነች ማነች የምትባለው ልጅ ስለሰደበቻት በጣም ተናዳ ነበር። በጣም ተሰምቷታል። በጣም እንትን ብላለች። እንዴት እኔ ሁልጊዜ ስድብ እኔ ጋር ለምንድን ነው የሚመጣው? ሁልጊዜ የሆነ ነገር ሳደርግ እኔ ብቻ ምንድን ነው ቤተሰቦች ይዘቀዘቃሉ፣ እኔ ይዘቀዘቃለሁ፣ እናቴ ትዘቀዘቃለች። ብዙ ነገር ተደጋገመብኝ። ግን አሁን በቃኝ፣ ሰልችቶኛል፣ ምርር ብሎኛል፣ በቃኝ ብላ ቲክቶኳን አጥፍታለች። ዳውንሎዱን አጥፍታ ወታለች። ቲክቶክ ኦልሬዲ እኔ አነጋግሬያታለሁ። አሁንም ዛሬም ስለተነጋገርን ነው እና እየለመንኳት ነበር። እና እኔ አሁን ደስ እንትን ካከበራችሁኝ ከሰማችሁኝ ቻሌንጅ እንድሰሩ ሌላም ገስት እየገባው እየተናገርን ነው እየገባን እና ቻሌንጅ እንስራላት። ቲጂ በጣም እንወድሻለን መልሰሽ ነይልን ብለን ብዙ ያደረገች ሴት ነች። እና ዛሬ ደግሞ የሆነ ስህተት የሆነ ሰው አልመቸኝም ምናምን አለች ወይ ደግሞ በዛ ንዴት አንዳንድ ነገሮች አረገች ብለን ወደዛ የምንተዋሰው ስላልሆነች ከኔ በልጥ ደግሞ እናንተ ታቋታላችሁ። እኔ በውስጥ ነው ማገኛት እና ቻሌንጅ እንድንሰራ እንወድሻለን ትመለሽልን ቲጂዬ እንድትሏት ገስት እንድትሰሩ ላነጋግራችሁን የመጣሁት ይሄ ነው ሀሳቤ። በእኔ ላይ ሀሳብ ካላችሁ ናኒና አለምሸት ተናገሩ። እንደዚህ ነው ሀሳብ። ይሄንኑ ነው ይዘን የመጣ ነው እና በቃ ሰላም ነው የሚበጀው፣ ሰላም ነው ፍቅር ነው የሚያስፈልገን። እና እሷ ደግሞ ቲጂ ደግሞ ለሁላችንም እኔ ራሴ የመግባቴ ቲክቶክ ላይ አንደኛዋ እሷ ነች እንትኔ እና ሞዴሌ እና እሷን ብዬ ነው የገባሁት። እሷን እያየው ምናምን እንደፈራ ነበረ እንደዚህ ወጥቼ ራሱ መናገር እኔ በጣም ነው የምፈራው። እና በኋላ ላይ ነው ከእሷ ጋር እሷን ሳይ ምናምን እንትን ያልኩት። እና አሁን ማድረግ ያለብን ይሄ ነው በቃ እሷ ቲክቶኳን አጥፍታለች እንግዲህ ዲሊት አድርገዋለች ወይም እንትን ብለዋለች። እንድትመለስ እናድርጋት፣ ገስት እንስራላት። በቃ እህታችን ናት። እኛ እንድንርቃትም እንትርቀንም አንፈልግም። ይሄንን እናደርግ ብለን ነው። እናንተ ደግሞ በጣም ነው የምትቀርባት፣ በጣም ነው የምትወዷት እና እናውቃለን። ይሄንን እንስራ። አዎ ደግሞ ሴንሲቲቭ ነች። ትንሽ ነገር ነው የሚከፋት በተፈጥሯ። ስንመላለስ ስናወራም እንዲህ አይነት ተፈጥሮ ስላላት ያው ተመለሽልን። አዎ ደግሞ ምንድን ነው የሰው ልጅ ደግሞ ፍቅር ያሸንፋል። ሰው ሆኖ ማይሳሳት የለም፣ ይሳሳታል። ሰው ሁላችንም እንሳሳታለን። ማንም ፍጹም የለም፣ ሁሉም ይሳሳታል። እሷ እድገቷ ምናምኗም ውጭ ስለሆነ ፊት ለፊት ስለምትናገር ነው ብዬ ነው የማስበው። እና ያ ነገር ነው እንዲሰማት ያደረገው። ስለዚህ ይሄ ቀላል ነገር ነው። እኔ ቲጂን የዛሬ ዓመት ጀምሮ ነው ማውቃት፣ አሁን አይደለም ማውቃት። ቲጂ በጣም ረጅም ጊዜ ነው ማውቃት። እነ ሚሚ ገስት ጋር ከታች ሆኜ አዳምጣት ነበር። እነ መቅዲ ጋም ብዙ ቦታ ያታለው እና የአሁን አይደለችም። የልጆቹ ደግሞ እናት ናት፣ መካሪያቸው ናት። ሲጨንቀን እየገባን ቲጂ ደዊ እንደዚህ አድርጊ እንደዚህ አድርጊ የምንላት ሰው ናት። መጥፋት የለባትም፣ ከልጆቹም ደግሞ መውጣት የለባትም። ለልጆቹም ለእኛም ትጠቅመናለች። ለምን ደስ ይላል። ፍቅር አሁን በዚህ ሰዓት የምትጫወት የምትደንስ የምትጨፍር ነበረች በዚህ በደስታ ሰዓት። አሁን ትናንት አልነበረችም፣ ከትናንት ወዲያ አልነበረችም። እኔ እንደውም እያስብኳት ነበር። እና ገኒ በዚህ አጋጣሚ እግዚአብሔር ይባርክሽ። እግዚአብሔርን እኒና ገኒ ትለያላችሁ እና እግዚአብሔር ይባርካችሁ ይህን ሀሳብ ስላመጣችሁ። እና ሁላችንም ፍቅር ያሸንፋል። ቲጂዬ የእኛ መልካም፣ የእኛ ትውት፣ የእኛ ደግ፣ የአራቱ ልጆች እናት እንወድሻለን፣ ተመለሽልን እያለን ገስት እንስራ። ፎቶዋን እያመጣን
ገስት እንስራና እንድትመለስ እናድርጋት። መልካም ሰው ማጣት የለብንም። እግዚአብሔርን መልካም ሰው ማጣት የለብንም። ለልጆቹ ትጠቅመናለች። እኛ ጋር ገንዬም ምንዬም እኛ እናንተ እንመጣቸዋለን። እርሷም ደግሞ አንደኛ ትልቁ ነገር የዚህ ቤት አካል ናት። መጀመሪያም ጀምሮ የዚህ ቤት አካል ናት። ብዙ ጊዜ እዚህ ጋር እንደ ታላቅም እንደ ታናሽም ሆኜ እቆጣታለሁ። ቲጂን ትሰማለች። እንደዚህ እንደዚህ አታድርጊ፣ ስሜታዊ አትሁኚ፣ እናወርዳታለን። እዚህ ጋር ለምን የእሷ እንትን እንደማይሰማ እንፈልጋለን። የእሷ መጥፎ ነገር እናወርዳትና ቲጂዬ ተረጋግተሽ ነው ይላታለሁ። እኔ አዋብላታለሁ። ብዙ ጊዜ ሰውን በማባበል ወይም ደግሞ በመረጋጋት ነው ማስበው። እንደዚህ ብዬ ራሴ መግለጽ እኔ አልችልም እና እንደዛ ነው የምናደርገው። ይናደዳሉ ብዙ ጊዜ እኔ ሰዎቹን ሳስቆማቸው የሚናደዱ ሰዎችም አለ። ግን ስሜታዊ ሆነን የምንናገሩ ነገራቶች ያን ጊዜ ገስቱ ላይ ያወራችሁ ወይም ደግሞ ሰው በተገፋፈ ነገር ሰውን አይቱ ያስቀይማል። ምን ያደርጋል ያኛው ባለገስቱም ያን ጊዜ አድርጉ የሚባለው የቤቱ ኃላፊነት የተቀበለ ሰው ገስቱ ላይ ለወደፊትም ትምህርት መሆን አለበት። ይህ ጋር ስለሆነ እኛ ጋር እንደዚህ ምንም ነገር የተፈጠረ ነገር የለም። እሷም ደግሞ ማስቀብ አለባት። እናንተ በውስጥ ሙከራት እኛ ጋር ምንም ችግር የለውም። ገስትም ስሩ ካላችሁ ስሩላት። እኔ የመጣሁት ምንድነው ገስት ሰርታችሁ ቻሌንጅ እንድናረጋት ነው። እንወድሻል። ምክንያቱም አሁን ኦልሬዲ እሷ ምን አድርገዋለች መሰለሽ? ዳውንሎድ የሆነውን ቲክቶኩን ዝግት አድርገው አጥፍታለች ወታች። እኔ አሁን እንዳለምሸት ጥያቄ ተፈጥሮብኝ ነው። እንገናኛለን እኮ ቲክቶኩን ማጥፋቷን እኔ አላወቅኩም ነበር። ቲጂዬ በቀደም እኮ ቲጂ ሼር ሳደርግልሽ ስላት እኔ እኮ ወጥቻለሁ አለች። ዘግቻ ሰለቸኝ ደከመኝ አለች። ያንዬ አሁን ብዙ ጊዜ ማለት ነው ምን እንደሚፈጠር ታውቂያለሽ? ይገፋፋትና ይገፋፋታል። ብዙ ጊዜ ይገፋፋትና ከዛ ወደ ችግር ከመጣ ምን ያለው ያንን እግር ተከትሎ እሷ እንደዚህ ብላለች ብሎ የእሷን አንድ ትንሽ ቃል ይዞ ቆርጦ ያመጣሉ። መጀመሪያ ቆርጦ ነው ያወጡት። አሁንማ ቆርጦ ያመጡት። ስለዚህ ጥንቃቄ ማድረግ እኔ የምለው ጥንቃቄ ማድረግ በውስጥ እሷንም የምታወሩት እንነጋገራለን። ችግር የለም። ከእሷ ጋር ገስ ፎቶዋን አምጥታችሁ ኦብሴ አሁን ፎቶዋን አምጥታችሁ ያለን ብላችሁ ገስሩ። ከዛ በዛ ላይ ደግሞ አስተያየት ስጡ። በቃ እንወድሻለን፣ እንፈልግሻለን እያላችሁ ሁላችሁም አስተያየት ስጡ። እንትን እየሰጣችሁ ፖስቱልን። በቃ ይሄን ነው። ሌላ ቦታ ያሸንፋል፣ ፍቅር ያሸንፋል። እሺ ፍቅር እኛ ታነጋግራታለን። ናንዬ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አሁን ራሱ እናንተ እዚህ ከገባችሁ በኋላ እግዚአብሔር እርከድ አድርጌላታል። እኔ ዛሬ 4 5 ተገናኝተናል ከቲጂ ጋር ማለት ነው። አልቅሼ ሁሉ ለምኛታለሁ እግዚአብሔርን። አሁንም ያው ነገ እኛ ጋር ነው ያሉት ብዬ ከፈለጋችሁ እርከዴ ማዳመጥ ትችላላችሁ። እርከድ አድርጌላታለሁ። ቀን ግን ሰሞኑ ካወራችልኝና ዛሬ ካወራችልኝ ምናልባት እኔ እንጃ ጸሎት አድርጉላት። አባባላችሁ ጥሩ ነው። ቲጂ ልትመለሽ ነው አልኳት። የሰሞኑ የነገረችኝ ዛሬ ሳየው ንግግሯን እንጃ የሆነ ስለምናት በኪዳነ ምሕረትም ለምኛት አለው። እኔ እንጃ ብቻ እናንተ እግዚአብሔር ይስጣችሁ። እኔ ችግር የለውም። ይሄን ቻሌንጅ እንስራ እንጂ እኔ አነጋግሬያታለሁ። በቃ ችግር የለም። እኛ እንደምንወዳት እኔ አሁን ምንድን ነው መሰለሽ እኔ አነጋግሬያት ጨርሻለሁ። ችግር የለውም። እኔ እሷ ካልመጣች አንቺ ካልመጣሽ እወጣለሁ ብያታለሁ። ችግር የለውም። ግን አሁን ምን እናድርግላት ነው? ፍቅራችንን እንግለጽላት። በቃ እሷ ትንሽ ስትደሰትም በትንሹ ነው የምትደሰተው፣ ስታዝንም ቶሎ ነው የምታዝነው። ስለዚህ ገኒ እኔ መናገር እዚህ ጋር መፈልገው ለነሚያለ ይዛለት አይ ኖ ማወቅ አለባት። ለምን ብትይ እኔ አሁን የዛለት ኦፕሲ እንዳለችው ሲገፋፏት ገባሽ። ከታችም ሆኜ እያየው ነበረ። ከታች ሆኜ አንቺ እያየው ነው እኔ ገባሁት እና በሚናገሩበት ጊዜ እሷን ከሚስቴኳ ላስወጣት ነው የተናገርኩ። ገባሽ። ያ ኤክስፕሌን ማድረጌ ምናልባት አሳዝኗት ይሆናል። እነዛ ልጆች ለምን እንደመጡ እሷን ለምን ፑሽ እያደረጓት እንደሆኑ ገባሽ። እንድትናገር ነው ፑሽ እያደረጉ የነበሩ። ደግሞ የዛኔ ኮቲጂ አልነበረችን። ኮቲጂ ብትኖር ኖሮ ገዝቱ ይገለበጥ ነበር። እሷ የለችም ነበር እኮ አይደል? ሲፈጠር የለችም፣ በቦታዋ የለችም። እሷ ሴትዮዋ ጠርታት
ሄዳ ነበር። ምን እንደሆነ ታውቂያለሽ? አሁን ማለት ነው እንደዚህ አይነት ለምንድን ነው ብዙ ጊዜ በራሱ ጭንቅላት መመራት አለበት። ማንኛውም ሰው እውነት ተነጋግረን ማለት አለብን። በጣም የምንወዳት በጣም የምናከብራት፣ እውነቴን ነው የምላችሁ፣ በጣም ነው የምወዳት፣ በጣም ነው የማከብራት። ግን ብዙ ጊዜ በራሱ ጭንቅላት መመራት አለበት ማንኛውም ሰው ማለት ነው። አደጋ ላይ አሁን በእዋነት የተደረገ እሱ አሁን እኛ የምትወደን እኛ የምንጨናነቅ ላይ ያንን ተረታ ነው ቲጂ ኢሞሽናል ሆና የተናገረችው ያለችው። ያን ራሱን ማቆጣጠር አለባት። ለምን በሌላ ጊዜ የሚመጣው ማንኛውም ነገር ላይ ብዙ ጊዜ እናገራለሁ። ይሄ ቃል የምንናገረው ነገር ዋጋ ያስከፍለናል የምን ጥንቃቄ ማድረግ አለበት። ይቅርታ አድርጉልኝ እንደዚህ ስላቸው ተረጋግቶ ነገሩን ለመፍታት እንደዚህ አይነት ችግር ሲፈጠር ደግሞ እዚህ ጋር እኔ ቲጂ መቅደስ ዘግረት ነበር ቲጂ ችግር